በጽናት ቆሞ በስቃይ ወኔ ጌታ ያላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታ ያንድ ነው እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈታ ልሻ በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐዱን አሐድ አሐዱን ቤተሰብ ማመን አቃተኝ። ጨረቃዋ የት ሀገር ልትወጣ ነው? ለዛ ነው ከብሩኬ ጋር የትናንትና የመጨረሻ ቪዲዮ ሊሰሩ የቻሉት የተገደደችው። እንግዲህ አቶ ቅድስትም እንዳለው ተሆነ እኔ ጋር አንድ አመት ታሳለፈችው ላይፍ እና እኔ ጋር በዚህ ሳምንት ታሳለፈችው ለውጥ የበለጠ ደስተኛና የበለጠ ለውጥ አላት። ከብሩኬ ጋር ባሳለፈችው ታይም ግን ደስተኛ አልነበረችም። ደስተኛ የሆነችው ሀይሚዬ እኔን ታገኘችው ወዲህ ነው። አንድ አመት ሁሉ ያሳለፈችው ላይፍ እና በስንት በዚህ ደቂቃ ውስጥ ያሳለፈችው ሀይሚ አንድ አይደለችም። እስቲ አንተ መለስ በያትና ያት ሀይሚዬ ናት ወይስ አይደለችም? በፊት እኮ ሁሉ ጊዜ ምን እንደከፋት ነበረ። አሁን ግን በህይወቷ ደስተኛ ናት። ደስተኛ ሆና ነው ያየኋት ምናምን እያለ እንግዲህ ትናንትና አቶ ቅድስት እየተከራከረ ነበረ በሀይሚ ጋር ብሩኬ ጋር እያለች ግን በፍጹም ደስተኛ አልነበረችም። ደስተኛ ያለችው እኔን ታገኘችው ወዲህ ነው። ስለዚህ ብሩኬ አይሆናትም እመሆናት እኔ ብቻ ነኝ እያለ ይገኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም ሰላም ብያለሁ። ሰላማችሁን ስትፈረፍሩ ብለልኝ በዓለም ዳርቻ የምትገኙ ወድ ያገሬዎች ሰላማችሁ ሁሉ እመኝላችኋለሁ። ለዚህ ቻናል አዲስ ሆናችሁ ሸር ሰብስክራይብ እያደረጋችኋለሁ ማለት ነው። ሀባይቦችዬ ማለት ነው። ሀይዬ ታገር ትወጣ ነው። በቃ ከብሩኬ ጋር የመጨረሻ ቪዲዮዋቸው ነው። ታገር ወጣ ልትሄድ ነው እየተባለ እየተዟዟረ ይገኛል ማለት ነው። እመኑኝ ሀይሚዬ የትም አትሄድም። ከብሩኬ የትም አትሄድም። ሀይሚዬ እንግዲህ ትናንትና በብሩኬ ጋር በመምጣቷ ያላት ደስታና ያላት ፈገግታ ሁላችንም አይተናል፣ ሁላችንም ሰምተናል ማለት ነው። ሀይሚዬ ከማን ጋር ሆና ደስተኛ እንዲሆነች ከማን ጋር ሆና ደስታዋ እንዴት ተመለሰ ሁላችንም አይተናል። የትናንትና ቪዲዮ ራሱ ብቻ በቂ ነበረ ማለት ነው። ለሰከንድ ግን እሱን ርቃ ግን ከማንም ወንድ ጋር ወይም ከማንም ሴት ጋር እንድታየው ስላልፈለገች ነው እንደዛ ጥጥጥ ያደረጋት ማለት ነው። ምክንያቱም ሰው በሚወዱት ይቀናል ይባላል። ሀይሚዬ ደግሞ በምትወዱ ስለምትቀና ነው እንደዛ የሆነችው ማለት ነው እንጂ ሀይሚዬና ብሩኬ መቼም አይለያዩም። ዛሬ ደግሞ በአዲስ ቪዲዮ እንደሚመጡልን ሁላችንም በጉጉታ እንጨምር። ስለዚህ ሀይሚዬ ታገር ልትወጣ ነው። ይሄ የሀሰት መረጃ ነው። ሀይሚዬ መቼም ቢሆን የትም አትሄድም። የግባታው እያንትታ የጨርቃ ቤተሰቦች ትታ ጉዝም የምትጓዝ አትችልም ማለት ነው። እና እንግዲህ አቶ ቅድስት ተብዬዋ ሀይሚዬ ደስተኛ ሆና የኋት እኔን ታገኘችው ወዲህ ነው እንጂ እኔን ታላገኘች በፊት አንድ አመት ባሳለፈችው ላይፍ ሁሉ ደስተኛ አልነበረችም። ሀይሚዬ ግን በአሁኑ ሰዓት ደስተኛ ናት። ባላት በተገናኘንበት ሰዓት ጀምሮ ደቂቃ ጀምሮ በአሁኑ ታይም አታያትም። ፈገግታዋ ምንዋ ደስተኛ ናት የበለጠ እያለ ነበረ ቅድስት ትናንትና በሚፍታህ ማለት ነው። እንግዲህ ሚፍታህ ለምን አንተ ከነሱ ህይወት አትወጣላቸው? አንተ በህይወት በሚስት ላይ ቢመጡብህ ትወዳለህ ወይ? ለምን ተህይወታቸው በሁለታቸው ላይ አትወጣላቸውም? እያለ እንግዲህ ሚፍታህ ትናንትና እንትን እያለው ነበር አዲስን። አንተ ማን ስለሆንክ ነው? አንተ ስላልከኝ አይደለም እያለ እየተከራከረ ነበረ። ስለዚህ ባቢንጫጫ ባንዲንጫጫ ይባላል ማለት ነው። ያቢንጫጫ ያቢንጫጫ ሀይሚና ብሩኬ አይሞቃቸውም አይበርዳቸውም ማለት ነው። ዘመዳቸው፣ ጠላታቸው፣ ጓደኛቸው ማንነታቸውን አውቀውበታል። ማን ጓደኛቸው
በችግራቸው ሰዓት በአሁኑ ባሳለፉት ታይም ማን ታጎናቸው እንደሆነ ማን ወደዳቸው እንደሆነ ማን እንደሆነ አውቀውበታል ማለት ነው። ስለዚህ ሀይሚዬና ብሩኬ ደግሞ በቃ በራሳቸው ማንነት እየተጓዙና ህይወታቸውን ይቀጥላል ማለት ነው። ሀይሚዬና ብሩኬ መቼም አይለያዩ። እመኑ። በዛሬ ቻናላቸው በሀይሚዬ ቻናል ታርቀው አንድ ሆነው ደግሞ እንደሚመጡ አንጠራጠርም። ጨረቃዬ ደግሞ እንግዲህ 2000 ሀይሚዬ መሽን ማለት ነው። እንግዲህ ደግሞ ጨረቃዬ ዛሬ ለብሩኬ ለየት ያለ ስጦታ አብርታላታለች ማለት ነው። ለየት ያለ ስጦታ የእጅ ሰዓት አበርክታለታለች። 250,000 ስለገባ የተለየ የእጅ ሰዓት ስጦታ አብርታለታለች ማለት ነው። የልቡ ካውያ ማለት ነው። ደስ ይላል። ፍቅር ያሸንፋል። ሁለታቸውም ጋር ፍቅር አለ። ሀይሚዬ ጋርም ብሩኬ ጋር እውነተኛ ፍቅር በሁለታቸው መካከል ማለት ነው። መቼም የማያላይ መቼም የማያፈራርቅ በእውነተኛ ፍቅር አለ በሁለታቸው መካከል ማለት ነው። ስለዚህ ዛሬ ደግሞ ሀይሚዬ ለየት ያለ ስጦታ አበርክታለታለች ለልቧ ካውያ ለብሩኬ ማለት ነው። ለየት ያለ ሰዓት ስጦታ ዛሬ እንግዲህ ሁላችንም በጉጉት እንጠብቃለን። አንድ ሆነው ደግሞ ብሩኬም የ250 ያከብራሉ። ሀይሚዬም የ200 ታከብራለች። በቃ በአንድ ላይ እንደሚያከብሩ ባለፈው በደስታ ሰዓት ስለነሳት አሁን የበለጠ እንደሚክሳት ሁላችንም እንጠራጠራለን ማለት ነው እንጂ ሀይሚዬ የትም አትሄድም። ከብሩኬ ውጭ ልትሄድም አትችልም። ፍቅር ያሸንፋል። ፍቅር እስከ መቃብር በሚለው ማለት ነው። ፍቅር እስከ መቃብር በሚለው ማለት ነው። ሀይሚዬና ብሩኬ ይለያያላችሁ ብላችሁ ላሰባችሁ ማለትም አይለያዩ። በቃ ህይወት ትቀጥላለች። ገና ናት። ህይወት ትቀጥላለች። አንዳንድ ጊዜ የሆነ ነገር ሲፈጠር በህይወታችሁ ላይ ማን ዘመዳችሁ፣ ማን ጓደኛችሁ፣ ማን እውነተኛ ጓደኛ፣ ማን እውነተኛ እንትን እንደሆነ ትለዩበታላችሁ ማለት ነው ከምንም በላይ እና ሀይሚዬና ብሩኬ ደግሞ መቼም አይለያዩ። መቼም ቢሆኑ አንድ ናቸው። የሚያለያያቸውም የለም። ነፋል ትላላችሁ ማለት ነው እና ቅድስት ማለት ነው ሀይሚዬ የሚያምርባት የሚወዛባት የሚሄድባት ምን የሚልባት አንድ ከብሩኬ ጋር ትኮንና ትኮን ብቻ ነው። ከማን ጋርም ተማን ጋርም አይደለም ማለት ነው። ደግሞም ትሆናለች በቅርቡ ማለት ነው። የፊታቸው ሳቃቸው፣ አንድነታቸው፣ ፍቅረትነታቸው ተመልሶ በአንድ እንደምናቸው አንጠራጠርም ማለት ነው። ሁላቸውንም በጉጉት እና ሀባይቦችዬ ይህን ይመስላል የዛሬው ቪዲዮ። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ እያላችሁበት አላህ ይጠብቃችሁ። ሀገራችንን ሰላም አላህ ያድርግልን እያልኩኝ በዚህ ሰናበታችኋለሁኝ። መልካም ውሎ ይሆንላችሁ። መልካም ቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው። ሙስሊም ነኝ እኔ ሌላ ላመልክም። ጌታዬ አንድ ነው። እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ። ለኢስላም መሞት እድሉ አይገኝ። ልሙት ልሰዋ በአላህ መንገድ። ሽንፈት አልሻም እውድም በግድ ውስጤ ያለውን ስማኝ